በዚች መደመር መንግስት ውስጥ ብሔራዊ የምክክር ኮሚሽን እና የሽግግር ፍትህ የሚሉ የተሰሩ አሉ። ከ3 ዓመት ከ4 ዓመት በፊት የተጀመሩ ኢትዮጵያ ውስጥ ያሉ በመደመር መጽሐፍ ውስጥ የቱ ጋር እናገኛቸዋለን? ኢትዮጵያዊ ዲሞክራሲ፣ የመግባባት ዲሞክራሲ የመፍጠር ትልም የሚለው የመደመር የመግባባት ዲሞክራሲ የመፍጠር ትልም የሚለው ጅማሮ የሚጀምረው ብሔራዊ መግባባት በብሔራዊ ጥቅማችን ላይ በመግባባት ያሉ ችግሮች ላይ በምክክር የመፍታት የሰለጠነ አኳኋን ስንከተል ይህ ተጀምሯል። ስለዚህ ኢትዮጵያዊ ዲሞክራሲ ጀምረናል ማለት ነው። ሌላው በመደመር መንግስት ውስጥ የሰከነና የሰመረ ፖለቲካ ይላል። የሰመረና የሰከነ ፖለቲካ በብሔራዊ መግባባት ኮሚሽን እያንዳንዱ ተመካክረን የሰለጠነ ሀገር የበለጸገ ሀገር ስማዊና ስጋዊ ፍላጎቱ የተከበረለት ዜጋ እንዲኖር ከተፈለገ ብሔራዊ ምክክር ኮሚሽንን አጠንክረን ተግባብተን ተመካክረን እና ኢትዮጵያዊ ዲሞክራሲ የመገንባት ትልም ነው ማለት ነው። ሌላው እንዲሁም የኮሪደር ልማት ኢትዮጵያውያን እንደ ቀልድ ወደ ከተሜነት መምጣቱ ይህ የሚያስታውሰኝ አንድ ነገር ነው። የአፍሪካው ጀግና የጥቁሩ ጀግና ኔልሰን ማንዴላ መጽሐፍ ላይ ኔልሰን ማንዴላ ኢትዮጵያ በመጡበት ሰዓት ብዙ ነገር ስለ ኢትዮጵያ ያደንቁና ስለ አዲስ አበባ ከተማ ግን ትንሽ ሰበር አድርገው ያወራል። እዛ ላይ ይጽፉታል ማለት ነው። ከጆሃንስበርግና አዲስ አበባ ያወዳደሩና ኢትዮጵያውያን ጀግኖች በጥቁር ፓይለት እንደሄዱ የጥቁር ማርሽ ባንድ እንዳዩ በጣም ኢትዮጵያ ሲያዩ በጣም እንደሆኑ እና ግን የአዲስ አበባ ከተማዊና ደግሞ ከጆሃንስበርግ ሲያወዳድሩ ቀበሌ እንዳልሆነች በጣም ሰበር አድርገዋል። ስለዚህ ኢትዮጵያ አዲስ አበባና የኢትዮጵያዊ ታሪክ የማይገባት አዲስ አበባ ከተማ ለኢትዮጵያውያን ካለው ስታተስ ጋር ከፍ ማለት እንዳለበት እዛ መጽሐፍ ላይ ነው። ስለዚህ እኛ አሁን ወደሚገባን ወደ ከተሜነት እየሄድን ነው ማለት ነው። ስለዚህ ምናልባት እኔ በእኔ ጌታ ኔልሰን ማንዴላ ዳግም መጥተው ቢያዩት አሁን የሚያጨበጭቡ ይመስለኛል። ስለዚህ ኮሪደር ልማት አጠቃላይ እኛ ኢትዮጵያውያን ወደሚገባን ኑሮ የሚገባን የከተማዊነት ደረጃ የከተሜነት ደረጃ የሚያሳድገን ነው። ከቆሻሻነት ከጠላ ቤት ከጠጅ ቤት ከጫት ቤት ወጥተን ወደ ሰውነት ሰዎች የሚኖሩበት ሰው በቆሻሻ ከተማ ውስጥ አለመኖር የሚያሳይ። ስለዚህ ምናልባት ጊዜያዊ የሆነ ነገሮች ላይ መችል ይችላል፣ ግን በትልቁ ሲታሰብ ግን ወደ ትልቅነት የጀመርንበት ወደ ንጽህና የጀመርንበት ወደ ከተሜነት የምንጀምርበት ዓለም ላይ የምናያቸው ከተሞች ላይ እኩል የምንሆንበት መስመር ነው የተያዘው ብዬ አምናለሁ። ስለዚህ ምንድነው ደግሞ የኮሪደር ልማት በመደመር መጽሐፍ ውስጥ አንደኛ ማዕከል የሚላል የተሰሩ ከተማ አዲስ አበባ ከተማ ሌላ አልተሰራም። የነበረው አጸዳ አባቶቻችን በሰሩት ከተማ ላይ የተሰሩ የነበሩት ላይ ለምሳሌ መደመር በራሱ መዝገበ ቃላቱ ሲያስቀምጠው መሰብሰብ ወይም ማከማቸት ይላል። ማከማቸት የሚለው ኮንሴፕት አዲስ አበባ የኮሪደር ልማት ላይ የተሰሩ ስራዎች አጸዳን፣ ቆሻሻው ጠረግን፣ አስዋብን፣ ዓለም በምትፈልገው መንገድ አደረግን፣ ሌላ ከተማ መሰረት። ስለዚህ ማከማቸት ከሚለው ላይ ወስደዋለሁ። ከትውልድ ቅብብሎሽ ጋር ያለው ነገር ፈጠራ በታከለበት መልኩ ማከማቸት በሚለው